بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على نبينا محمد وعلى آله وصحبه أجمعين وما بعد فنواصل درسنا من هذا الكتاب عمدة الأحكام من كلام خير الأنام للشيخ عبد الغني المقدسي رحمه الله تعالى يزاري درساتنا من هنا كعمدة الأحكام كتاب الصلاة باب الصفوف يميلون هنا المالتنا سلا صفنا من الملكته قال المؤلف رحمه الله تعالى باب الصفوف سلا صفوت من ناقر باب نويم دقوم معرف نوان الصفوف مالت جمع صفنا يصف سبسب ويمدمو تركمنا عند سلف صف يبالا البزوس يهونو صفوف يبالا اللو مالتنا ولدتك هنا مثنى صفاني صفيني نلالا بألف التثنية يعني التثنية متن يعني صفين صفان እንችላለን ማለት ነው ሶስትና ከዛ በላይ ከሆነ ጀምዕ ይባላል ያው የጀምዕ መጀመሪያው ወይም ደግሞ ብዙ ቁጥር መጀመሪያው ከሶስት ነው የሚነሳው ሱፉፍ ይባላል ማለት ነው ለምሳሌ አሁን ሶስት ሶፍ ለማለት ከተፈለገ ثلاثه صفوف ነው የምንለው እንጂ ثلاثه صفان ወይም صفين አንልም ثلاثه صفوف ለምን ሶስት ከሆነ ሶስትና ከዛ በላይ ያው ጀምዕ ነው የሚባለውና ማለት ነው باب الصفوف ስለ ሶፎች የሚናገር ነው ጀምዑ ሶፍ ነው والمراد هنا እንግዲህ ሶፍ ሲባል ማንኛውም ሰልፍ ማንኛውም ነገር ለእርዳታ ሊሆን ይችላል የምትሰለፈው ወይ ታክሲ ጥበቃ ሊሆን ይችላል እና ሶፍ ይባላል ሁሉ ሰልፍ ይባላል ከቋንቋ አኳያ ማለት ነው والمراد هنا እዚህ ዘንድ ግን የተፈለገው ሶፍ ነው ማለት الصفوف ሰልፎች ናቸው في صلاه الجماعه የጀማዓ ሶላት ላይ የጀማዓ ሶላት በምንሰግድበት ሰዓት ላይ ሶፍ ይደረጋል ወይም ደግሞ ሰልፍ ይሰራል ግዴታ ስለሆነ እና በዛ ላይ የምንሰለፋቸው ሰልፎች ምን ይባላሉ ሱፉፍ ተብለው ይጠራሉ ማለት ነው እንግዲህ አንድ ኢማም ብቻውን ከሆነ يعني ከአንድ ሰው ጋር ከሆነ ያ አንድ ማሙም የት ነው መቆም ያለበት ሴት ከሆነች የት ነው መቆም ያለባት ሁለት ሲሆኑ ወንዶችና ሴቶች ሲሆኑ እንዴት ነው አሰላልፋቸው የሚለውን ሁሉም እንዳስስበት የሆነ ምንድነው ማራፍ ነው ማለት ነው وهي اتدغمو صف ማድረግ من كمال صلاه الجماعه የጀማዓ ሶላት ከመማላቱ ጭምርት ነው ማለት ነው የጀማዓ ሶላት ከመማላቱ ከመማሩ ጭምርት ነው ያው ሶፍ ማስተካከል እንግዲህ መሽሩዕና የተደነገገ በመሆኑ ላይ የዑለማዎች ልዩነት የለም ስምምነት አለ ግን ሶፍን يعني ማስተካከል ዋጅብ ነው ወይስ ሙስተሐብ ነው የሚለው ላይ ኺላፍ አላቸው አብዛኛዎቹ ዑለማዎች ሙስተሐብ ነው ማስተካከሉ ካልተስተካከለ ከራ ተፈጸመ ነው የሚባለው ይላሉ بعض اهل العلم ደግሞ አይ ዋጅብና ግዴታ ነው ይላሉ على كل الاحوال የሶላታችን መሞያና يعني ከሶላታችን መሟላት ስለሆነ እንደዚህ የሶላታችን ማማር የሚጠቁም ስለሆነ ልንፈጽመው ይገባል ማለት ነው الحديث الثامن والستون 68ኛው حديث عن انس بن مالك رضي الله تعالى عنه كان ابن مالك تيزو قال تكتين بلوال قال رسول الله صلى الله عليه وسلم يا الله ملكتኛ ብለዋል ሰው አስተካክሉ ዋሉ صفوفكم ሰልፎቻችሁን አስተካክሉ አይ اجعلوها متساويه ማለት ነው ትክክል ያለች ወይም ደግሞ እኩል አድርጓት ነው بحيث لا يتقدم بعضكم على بعض ከፊላችሁ በከፊሉ ላይ በማይቀደምበት ደረጃ ولا يتاخر عنه ከፊሉ ደግሞ በማይዘገይበት ደረጃ አስተካክሉት አሉ መልእክተኛው አለይሂ ሰላቱ ወሰለም እንግዲህ አምር ነው ትእዛዝ ያው ውጁብ ላይ ይጠቁም ነበር ግዴታነት ላይ ሳርፍ እስከሌለው ግን ቀጣዩ ሐዲስ እስቲባብ ላይ ይመራናል ይላሉ ሰርፍ ያደርገዋል አምሩን ይላሉ ጀማሂሮች فإن تسوية الصفوف ምክንያቱም ሰልፎቻችሁን አስተካክሉ ካሉ በኋላ فإن تسوية الصفوف ምክንያቱም ሰልፎችን ማስተካከል من تمام الصلاة ከሶላት መሟላት ጭምርት ነው أي من بعض كمال الصلاة وحسنها ከሶላት መሟላትና ከሶላት ማማር ጭምርት ነው ስለዚህ የሶላት ማማርና መሟያ ከሆነ ያው ሶላቱ አስሉ ሰሂህና ትክክለኛ ነው ይሄ ሸርጥ አይሆንም ወይም ደግሞ ዋጅብ አይሆንም ይላሉ ጀማሂሩ አህሊል على كل حال ሶፋችንን ማስተካከል አለብን ታዘንበታል ወከذلك የሶላታችን መሟላት ላይ የሚያመላክት የሆነ ነገር ነው ማለት ነውና ሶፋችንን ማስተካከል መቻል አለብን ነው ነብያችን ሰለላሁ ዐለይሂ ወሰለም በጀማዓ ስትሰግዱ ሶፋችሁን አስተካክሉ ብለዋል وكذلك እሳቸው በሚያስተግዱበትም ሰዓት ላይ ማሙሞቻቸው ሶፋቻቸውን እንዲያስተካክሉ ያዟቸው ነበር استو ይላሉ ሰው صفوفكم وسدوا الخلل استو واستقيموا استو ولا تختلفوا فتختلف قلوبكم
ብዙ አቋሎች አሏቸው መልእክተኛው ሰለላሁ ዐለይሂ ወሰለም وكذلك ከኹለፋዎቻቸውም የነብዩ ሰለላሁ ዐለይሂ ወሰለም ፈለግ በመከተል እንትን ይሉ ነበር በዚህ ሶፍን ማስተካከል ልዩ ትኩረት ሰጡ ነበር ለምሳሌ ዑመር ረዲየላሁ ተዓላ አንሁ ሰዎች አሏቸው ያኔ መደቧቸው ማለት ነው በየሶፉ መካከል የሶፉን መስተካከል የሚያጠኑ ማለት ነው ከዛም በኋላ እነዛ ሰዎች የሶፉን መስተካከል አይተው ሶፉ ተስተካክሏል ብሎ ሲነግሯቸው ነው ተክቢራ የሚያደርጉት አላሁ አክበር የሚሉ ከዛ ውጪ አይከብሩ ሶፍ ሳይስተካከል አይከብሩ ዑመር ረዲየላሁ ተዓላ አንሁ ማለት ነው በል እንደውም ሶፍ ማስተካከለውን አካል يعني تعذير ሁሉ ቅጣት ሁሉ ያደርጉ ነበር ዑመር ማለት ነው وكذلك عثمان بن عفان رضي الله تعالى عنه በዚህ መልኩ ሶፍ እንዲስተካከል ሰዎችን እየመደቡ ሶፉ መስተካከሉን ሲሰሙ ይከብሩ ነበር ይባላል ይህ እንግዲህ የረሱላችን አለይሂ ሰላቱ ወሰለም ፈለግ ነው አይመቱል መሳጅድ የመስጂድ አይማዎች ይህንን ማወቅ አለባቸው መተግበር አለባቸው ነው የመስጂድ አይማዎችን ባይሆኑ የሆነ ቦታ ላይ يعني በጀማዓ ከሆነ ምን ሰግደው ሶፋችን እንዲስተካከል ያው ኢማሙ ጥረት ሊያደርግ ይገባል ማለት ነው ኡሞቹም هكذا من فقه الحديث ከዚህ ሐዲስ ከምናገኘው ጥቅም አንደኛ መሽሩዕየቱ ተዕዲል الصفوف ሰልፎችን ማስተካከል መሽሩዕ መሆኑን ነው የተደነገገ መሆኑን في الصلاه በሶላት ውስጥ በጀማዓ ሲሰገድ መስጂድ ውስጥ የሚሆን ከመስጂድ ውጪ ማስተካከሉ መሽሩዕ መሆኑን ነው ወአንሁ من تمامها ሶፍን ማስተካከልም ደግሞ ከተማም መሆኑን ከሶላት መሟላት መሆኑን ከዚህ ሐዲስ እናገኛለን ያው መሽሩዕ በመሆኑ ላይ የዑለማዎች ኢጅማዕ አለ ስምምነት አለ ተስዊየቱ ሶፍ መሽሩዕ ነው ولكن هل هو واجب ام لا የሚለው ላይ ነው ኺላፍ የተከሰተው ብለናል አስታኒ ሁለተኛው ከራሃቱ ኢዕዊጃጅሃ ሶፍ መንጋደዷና መንሻፈፋ መዝዳነፏ የተጠላ መሆኑን ይላሉ እንጂ حرام አይሉትም እሳቸው ማለት ነው አብዱላህ ሊበሳም ያቋማቸው የጀማሂሩ አህሊ علم ነው ማለት ነው لانه ምክንያቱም እሱ ሰልፉ መንጋደዱ ከራሃ የሆነበት ينقصها ስለሚያጓድላት ነው ማለት ነው ያጓድላታል ማለት ሩክናን ወይም يعني ዋጅባን ማለት ሳይሆን ሶላትን يعني ከማሉን ሙሉእነቱን ያጓድለዋል ከዚህ አኳያ ሶፍ መንጋደዱ ምንድነው መክሩህና የተጠላ ነው ይላሉ ማለት ነው በዚህ አጋጣሚ አንድ ሐዲስ ضعيف ሐዲስ ነው እንድናውቀው ያክል ነው لا ينظر الله الى الصف المعوج او كما قال የተንጋደደ ወደ ሆነ ሶፍ አላህ Subhanahu Wa Ta'ala ይመለከተም የሚል ሐዲስ አለ ያ ሐዲሱ ضعيف ነው እና ረሱላችን አለይሂ ሰላም እንዳወሩት አድርገን እንትን ማለት የለብንም ማለት ነው እንደውም ሼክ አልባኒ ይህን ሐዲሱን ሙዕወጅ ነው የሚሉት እሱ ራሱ የተንጋደደ ሐዲስ ነው ሰነዱ ማለት ነው የማይሰልህ ስለሆነ ضعيف ነው ማለት ነው እና ከዚህ ሐዲስ ይህንን ፋይዳ እናገኛለን ማለት ነው الحديث التاسع والستون 69 حديث عن النعمان بن بشير رضي الله عنهما كان نعمان بن بشير تيزا الله መልካም ስራቸውን ይደልላቸውና ቃለ ተከታዩን ብለዋል سمعت رسول الله صلى الله عليه وسلم يقول الله መልእክተኛን ተከታዩን ሲሉ ሰምቻለሁኝ አሉ ለተሰውና ታስተካክላላችሁ አሉ እቺላማ አመር ነች ለተሰውን ታስተካክላላችሁ ሱፉፈኩም ሰልፎቻችሁን ታስተካክላላችሁ አው ወይም ደግሞ ለጥርጣሬ ሳይሆን ለተቅሲም ነው ወይም ደግሞ ለይخالفن الله Subhanahu Wa Ta'ala ያለያያል በይነ ውጁሂኩም በፊቶቻችሁ መካከል አይ በይነ ቁሉቢኩም በልቦቻችሁ መካከል ያለያያል ይሄ ቀልባችሁ እንድትጣሉ ያደርጋችኋል ማለታቸው ነው መልእክተኛው አለይሂ ሰላቱ ወሰለም እንግዲህ ሶፍን ያለ ማስተካከል ዑቁባውና ቅጣቱ ይሄ ነው ማለት ነው በዱንያ ሀገር አጅልና ፈጣን የሆነ ቅጣት አለው እንደውም ዑለማዎች ይሄን ይዘው ይላሉ ያኒ ይሄ اختلاف الظاهر በظاهر እንደዚህ መለያየት መስፍ ሰው الاختلاف البواطن ይላሉ ለውስጥ መለያየት ሰበብ ይሆናል ማለት ነው ገብታል አሁን አንደኛው ቀደም ሲል ሌሎቹ ደግሞ ወደ ኋላ ተአخر ሲያደርጉ يعني የእሱን የመጥላት ነገር ይኖራቸዋል እንዴት ብሎ ነው የሚቀደመን ይሄ ብለው በልባቸው ጥላቻ ሊያሳድሩ ይችላሉ ማለት ነው መጠላላትና መነቋቋር ይመጣል ማለት ነው ናም በሌላም ሐዲሳቸው ላይ መልእክተኛው አለይሂ ሰላቱ ወሰለም استو ولا تختلفوا فتختلف قلوبكم ይሉ ነበር አስተካክሉ ሶፋችሁን እኩል አድርጉ ይላሉ يعني ቁርጭምጭሚት በቁርጭምጭሚት ትከሻ በትከሻ ይገጠም ሶፍ ላይ በመሰረቱ ከቁርጭምጭሚት ነው አሁን አንዳንድ ሰው ከፊት ነው የሚያስተካክለው ከፊት ሳይሆን የፊቱ የፈለገውን ያክል ይርዘም አንዳንዱ እግሩ ረጅም አለ አንዳንዱ አጭር አለ መካከለኛም ይኖራል አይደል ከቁርጭምጭሚት ነው መገጠም ያለበት ከቁርጭምጭሚት ይገጠማል ከላይ ከትከሻ ይገጠማል ማለት ነው እና አስተካክሉ ሶፋችሁን ولا تختلفوا
አትخላለፉ ወይም ደግሞ አትለያዩ ይላሉ بمعنى አንዱ ቀደም አንዱ ወደ ኋላ አይበል ማለታቸው ነው ይሄን ካደረጋችሁ فتختلف قلوبكم ልቦቻችሁ ይለያያል ያኔ መጠላላት የሚባለው ነገር እናንተ ዘንድ ይመጣል ማለታቸው ነው መልእክተኛው ሰለላሁ ዐለይሂ ወሰለም ይህን ሐዲስ ሌላም ተፍሲር የሰጡት ዑለማዎች አሉ አው ላይ يخالفن الله بين وجوهكم ወይም አላህ በፊቶቻችሁ መካከል ያለያያል ማለት ያኔ ሊመስኻችሁ ይችላል ወደ ሌላ ሱራ ሊቀይራችሁ ይችላል ፊታችሁን ማለት ፊቶቻችሁን ሊያለያይ ይችላል ማለት ያኔ ወደ ሌላ ሱራ ሊቀይራችሁ ይችላል ማለት ነው ብለው ተርጉማል ወላኪን ይሄ ተፍሲር አይደገፍም ለምን ከተባለ በሌላ የአቡ ዳውድ ሪዋያ ላይ ወይም ደግሞ ዘገባ ላይ والله አሉ መልእክተኛው አለይሂ ሰላቱ ወሰለም لا تقيمون صفوفكم أو لا يخالفن الله بين قلوبكم ብለው በዛ ላይ ተናግረዋል ማለት ነው والله ይሁንብኝ ሶፋችሁን ታስተካክላላችሁ አስተካክሉ ብለው አዘዙ أو لا يخالفن الله بين قلوبكم ወይም ደግሞ አላህ በልቦቻችሁ መካከል ያለያያል ስለዚህ ሐዲስ ተስበርሱ ምን ይባባላል ብለናል ይፈሳስተራል ብለናል አይደል አንዱ ሐዲስ ሌላውን ሐዲስ ይፈታዋል ወከዛ አንዱ የቁርአን አንቀጽ ሌላውን የቁርአን አንቀጽ ይፈታዋል ከዚህ አኳያ أو لا يخالفن الله بين وجوهكم أي بين قلوبكم በልቦቻችሁ መካከል አላህ ያለያያል ነው እንግዲህ ይሄን ዑቁባውን ስንመለከት ሶፍን ማስተካከል ዋጅብ ነው የሚሉት ዑለማዎች ይሄንን ነው እንደ ማስረጃ የሚያቀርቡት ማለት ነው ለምን ዑቁባ አለው ቅጣት አለው አስተካክሉ ካላስተካከላችሁ ልቦቻችሁን ያለያያል መለያየትና መነቋቆር ያመጣባቸዋል አላህ Subhanahu Wa Ta'ala መኮራረፍን ያመጣል ይሄ ደግሞ በሙስሊሞች መካከል حرام አይደለም በሌላ ሐዲስ ላይ እንደተናገሩት ولا تباغضوا ولا تدابروا ብለዋል ጀርባ አትስተጣጡ አትቆጣጡ አንዱ ሌላውን የሚያስቆጣ ስራ ይስራ እንደዚሁ ጀርባ አትቆራረፉ ብለዋል አይደል ከመቆራረፍ ከልክለዋል ወደዚህ የተከለከለ ነገር የሚያደርስ የሆነ ነገር ደግሞ የተከለከለ ይሆናል ማለት ነው ስለዚህ ሶፍን ማخالፍ ወይም ደግሞ ማለያየት አለማስተካከል ወደዚህ ያደርሳልና የተከለከለ ይሆናል ይሄ የተከለከለ ከሆነ ደግሞ ማስተካከሉ ዋጅብ ይሆናል ይላሉ ባቡ አህሊ العلم ማለት ነው እና ያው ወይዱን ካየነው ወይም ደግሞ ዛቻውን ካየነው ከባድ ነው ولمسلمين مسلمين የዘገቡት ለሆነው ማለት ነው የላይኛው የቡኻሪና የሙስሊም ነው ولمسلمين ሙስሊም ብቻቸውን ያወሩት ለሆነው ሐዲስ አለ ካነ ረሱላህ ሰለላሁ ዐለይሂ ወሰለም ያው ከኑዕማን ኢብኑ በሽር ተይዞ ማለት ነው ያላህ መልእክተኛ ነበሩ ካነ ሙዳወማን ታስጠቅማለች አብዛኛውን ጊዜ ማለት ነው ያላህ መልእክተኛ ነበሩ ይሰው ያስተካክሉ ነበር ሱፉፈና ሰፎቻችንን ያስተካክሉ ነበር አለይሂ ሰላቱ ወሰለም በየሱፉ መካከል እየተሽከረከሩ እየዞሩ ያስተካክሉ ነበር አለይሂ ሰላቱ ወሰለም እና ዑመር እና ዑስማን ኢብኑ አፋን ረዲየላሁ ዐንሁማ ይሄንን የተከተሉት የረሱሉን ሰለላሁ ዐለይሂ ወሰለም ፈለግ ማለት ነው እና ሶፎቻችንን ያስተካክሉ ነበር ገባ ወጣ ያለውን ያስተካክሉት ነበርና ኢማሞች ይሄንን መፈጸም አለባቸው ማለት ነው ለሶፍ ትልቅ ትኩረትና ትልቅ ቦታ ሊሰጠው ይገባል ናም حتى كانما ልክ እንደሚያስተካክሉ ይሰዊ እንደሚያስተካክሉት አለ حتى غائية ነች ይሰዊ እንደሚያስተካክሉት ቢሃ በሷ አልቂዳህ ቂዳህን እንደሚያስተካክሉት ቂዳህ ማለት خشبو استهام ለቀስት የሚሰራ ወይም ደግሞ የሚጠረብ የሆነችዋ እንጨት ማለት ነው የምትወረወረው የምትስፈነጠራ የሆነችዋ እንጨት ቂዳህ ተብላ ትጠራለች ያችን እንደሚያስተካክሉት ይላል ሶፋችንን ያስተካክሉ ነበር እንግዲህ ቀስት ወርዋሪዎች ለቀስታቸው ልዩ ትኩረት ነው የሚሰጡት ገብቷል ያቺ ያኔ የምትወረወረው የሆነችዋ ነገር ማለት ነው ቀስታ በደንብ ካልተስተካከለች አቅጣጫ ትችላለች ኢላማ አትመታም ማለት ነው ገብቷል ስለዚህ አቅጣጫ እንዳትስት ምን መደረግ አለባት በደንብ ተጠርባ መስተካከል መቻል አለባት ማለት ነው እና ልክ ቂዳህን ወይም ደግሞ ቀስትን እንደሚያስተካክሉት ያስተካክሉ ነበር ሶፎቻችንን ይላል ይሄ መሽሩዕ መሆኑን በተግባር መልእክተኛው አለይሂ ሰላቱ ወሰለም ሶፍን ማስተካከል መሽሩዕ መሆኑን ያሳዩበት ነው حتى راى እስካዩበት ድረስ ወይም ደግሞ እስካወቁበት ድረስ አንቀድ አቀልና ናም حتى راى ማለት ነው እሺ ናም حتى راى አንቀድ አቀልና እስካወቁበት ደረጃ ድረስ ነው አንሁ አንቀድ አቀልና በርግጥ ያወቅን መሆናችንን ማለት ነው አንሁ ከስታቸው የፈለጉትን ነገር ያወቅና የተረዳ መሆናችን እስካዩበትና እስካወቁበት ድረስ ወጥቷቸዋል ያኔ ሶፋችንን ያስተካክሉልን ነበር በደንብ አድርገው ማለት ነው ከዛ ከስታቸው ተገንዝበን ተረተን የፈለጉትን ነገር እሱም ሶፋችንን ማስተካከላችን ነው ካስተካከልን በኋላ ተረከ ذلك ያንን ይተዋሉ ማለት ነው ወጥቷል ነገር ግን ሳናውቅ ሳንረዳ ከእሳቸው የተፈለገውን ነገር እሳቸው ምን አይሉም ማለት ነው ተክቢራ ያደርጉም ወይም ደግሞ አይቆሙም ነበር ማለት ነው እና ጀዋቡ ያው ተረከ ذلك ነው حتى راى ان قد عقلنا عنه ከእሳቸው
ባወቅን ጊዜ ወይም ደግሞ በተረዳን ጊዜ ምኑን ያኒ የፈለጉትን ነገር ሶፍን ማስተካከል መሆኑን ማለት ነው የዛን ጊዜ ይተዋሉ ነው ثم خرج ከዛም ወጡ ይላል ያው ከቤታቸው ማለት ነው የውመን ከለታት አንድ ቀን ወጡ ይላል ኑዕማን ኢብኑ በሽር ረዲየላሁ ተዓላ አንሁ ሊያሰግዱ ማለት ነው ያው ቤታቸውና መስጂዱ የተያያዘ ነው ብለናል فقام قوموا የትነው የቆሙት في مكان صلاته ሶላት የሚሰግዱበት የኢማም ቦታ ላይ ቆሙ حتى كاد እስከቀረቡበት ድረስ አን ይከብራ ተክቢራ ሊያደርጉ ተክቢረቱል ኢህራም ሊያደርጉ እስከቀረቡበት ድረስ ቆሙ ማለት ነው ተክቢረቱል ኢህራም ሊያደርጉ ነበር ፈራአ ተመለከቱ ወዲያው ማለት ነው ረጁላን አንድን ግለሰብ ማንነቱ እዚህ ላይ አልተጠቀሰም ባዲያን የወጣ ሆኖ صدره ደረቱ ማለት ነው ከሶፉ ወጣ ያለ ሆኖ ተመለከቱት ማለት ነው ሶፉ ተዛንፏል ማለት فقال አሉ መልእክተኛው አለይሂ ሰላቱ ወሰለም የዚህን ጊዜ ዒባደላህ አያ ዒባደላህ እናንተ ያላህ ባሮች ሆይ ለተሰውና ሱፉፈኩም ሰፎቻችሁን ታስተካክላላችሁ አስተካክሉ ነው አምር ነው ወይም ደግሞ ለይኻሊፈነላሁ አላህ Subhanahu Wa Ta'ala ያለያያል በይነ ውጁሂኩም በፊቶቻችሁ መካከል ያለያያል ማለት በልቦቻችሁ መካከል ነው ልቦቻቸው የተለያዩ ሰዎች ፊቶቻቸው ይለያያሉ አይደለ በልብ ከተቋረፉና እንትን ካሉ ያው አንዱ ወደዛ ይዞራል አንዱ ወደ ሌላ ይዞራል አቅጣጫቸው ይለያያል አይደለ ያው መታየትም ማውራትም ስለማይፈልጉ ማለት ነውና በፊቶቻችሁ መካከል ያለያያል በማለት ተናገሩ መልእክተኛው አለይሂ ሰላቱ ወሰለም ነው ሶፍን ማስተካከል መሽሩዕ መሆኑንና ሶፍን አለማስተካከል ደግሞ ወይም ደግሞ ማዛነፍ ያለውን ዕቁባና ቅጣት ተናገሩ ነው من فقه الحديث كذي حديث كما نغنيو فقه አንደኛ الوعيد الشديد ብርቱ የሆነን ዛቻን ነው لمعوج الصفوف ሶፍን ለሚያንጋድዱ አካላቶች ያለውን ብርቱ የሆነን ዛቻ ነው እሱ ምንድነው ያው اختلاف القلوب ልቦች ይለያያሉ ማለት ነው وغضب النبي صلى الله عليه وسلم على اختلاف الصف ነብያችንም ሰለላሁ ዐለይሂ ወሰለም ሶፍ በመለያየቱና በመዛነፉ ላይ መቆጣታቸውን ተመልክተናል ማለት ነው ተቆጥተው ነው የመከሩት አለይሂ ሰላቱ ወሰለም ዒባደላህ لا تسوون صفوكم ولا يخالفن الله بين وجوهكم ብለው ሶፍ በመዛነፉ ላይ ተቆጥተዋል ማለት ነው ያኒ አመር ሙስተሐብ ቢሆንም እንኳን ተወዳጅ እንደ ጀማሂሮቹ አባባል ማለት ተወዳጅ ተግባር እንኳን ቢሆን እሱ ሲጣስ ሰዎች ሊቆጡ ይገባቸዋል ማለት ለሱ ትኩረት እንዲሰጠው መደረግ መቻል አለበት ማለት ነው አስታኒ ሁለተኛው ጀዛኡል ሙኻሊፊን የተቃራኒ አካላቶች ወይም ደግሞ ሙኻሊፎች ሸሪዓን የሚጣረሱ የሆኑ አካላቶች ደሞዛቸው ምን ጂንስ ያመልህም ከስራቸው አኳያ ነው ማለት ነው የሚሰጣቸው በስራቸው ልክና በስራቸው አኳያ حيث توعدهم መልእክተኞች ሰለም ዛቱባቸው على اختلاف الصفوف ሶፎቻቸው በመለያየቱ ላይ باختلاف الوجوه ፊቶቻቸው በመለያየታቸው ሶፋቸውን ያኒ ፊትና ኋላ ስላደረጉ ወይም ደግሞ ስላዛነፉ ልቦቻቸው እንደሚዛነፉ ይሄ ቅጣት እንደሚያገኛቸው ተናገሩ ሰውየው ጀዛ የሚሰጠው ወይም ደግሞ ደሞዝ የሚሰጠው ከስራው አኳያ ነው በስራው አይነትም ነው ደግሞ የሚሰጠው ማለት ነው መሆኑን ከዚህ እናገኛለን ማለት ነው ናም الحديث السبعون سبعين حديث عن أنس بن مالك رضي الله عنه كان أنس بن مالك تيزو أن جدته آيات ملائكة نعم أن جدته آيات ملائكة بلا يمتتروا آيات مالتنا የናቱ እናት ናት ሙለይካ ትባላለች ስሟ ሙለይካ ቢንት ማሊክ ብን አዲ አልአንሳሪያ አልነጃሪያ አንሳሪያ ነች ያው መዲና ላይ ረሱላችንንና ሱሐቦቻቸውን የሂጅራ ጊዜ ያኒ ከተቀበሏቸውና ከረዷቸው ከተንከባከቧቸው አካላቶች ነች ማለት ነው አልነጃሪያ የበኒ ነጃር ደግሞ ጎሳ ነች ማለት ነው የመን አካባቢ ላይ ያሉ ቀቢላዎች ናቸው እና አነ ጀደተሁ ሙለይከተ አያቱ ሙለይካ ተብላ የምትጠራው የናቱ እናት ማለት ነው ዳዓት ጠራች ረሱላህ ሰለላሁ ዐለይሂ ወሰለም ያላህ መልእክተኛን ጠራቻቸው ጋበዘቻቸው ነው ሊጣዓሚን አይ ኢላ ጣዓሚን ላማ በማዕና ኢላ ነች ወደ ምግብ ሰናዓትሁ የሰራቸው ያዘጋጀችው ወደ ሆነ ለሁ ለሳቸው ብላ ማለት ነው ሀይለ አጅልሂ ሰለላሁ ዐለይሂ ወሰለም ለነብያችን ብላ ያዘጋጀችው ወደ ሆነ ምግብ ጋበዘቻቸው ማለት ነው እና ምግብ አዘጋጅቻለሁኝ ብላ ጠራቻቸው እንግዲህ በዚህ ደረጃ ይወዷቸው ነበር ነብያችን ሰለላሁ ዐለይሂ ወሰለም ማለት ነው ሱሐቦቻቸው ምግብ አዘጋጅተው ግብዣ ይጠሯቸው ነበር ራሱላችንም ዐለይሂ ሰላቱ ወሰለም ሰው አይነቁም ተዋዱዕ ባህሪያቸው ነው ማንንም ጠራቸው ይሄዱ ነበር ዐለይሂ ሰላቱ ወሰለም ለምን ባሪያ አይሆንም ለምን አሮጊት አትሆንም
ጥሪዋን አክብረው ይሄዱ ነበር ከረሱላችን የተማርነው ይሄንን ነው ልንማረው የሚገባውም ይሄንን ነው ማለት ነው እየመረጥን የሀብታም ድግስ ሲሆን መሄድ የደሃ ድግስ ሲሆን ደግሞ መቅራት ይሄ ከፍትህ አይደለም ማለት ነው ከነብያችን ሰለላሁ ዐለይሂ ወሰለም ባህሪያቶች በፍጹም አይደለም እና ፈአከለ منه ከሱ ተመገቡ ሄዱና ማለት ነው መልእክተኛው አለይሂ ሰላቱ ሰላም ጥሪውን አክብረው ሄዱ ከሱም ደግሞ ተመገቡ ከምግቡ ማለት ነው ሄደህም ደግሞ መመገብ አለበት መሄድ ብቻ በቂ አይደለም ገብቷል እንደው ባይጣፍጥህ ራሱ እንደው በትንሽም ቢሆን መመገብ መቻል አለበት ማለት ነው ሰው ያኒ የሰራውን ነገር ላንተ ብሎ አስቡ ማለት የሰራውን ነገር ስትቀምስለት ደስ ይለዋል አይደል ነገር ግን ሰርተህ ማትበላለት ከሆነ ይከፋብሃል ማለት ነው ብትሄድም ራሱ ስለዚህ መመገብም አለበት ነው ثم قال ከዛም አሉ መልእክተኛው አለይሂ ሰላም ቆሙ ተነሱ አሉ እዛ ቤት ውስጥ ያሉትን فلا اصلي لكم ለናንተ ልስገድላችሁ ማለት ላሰግዳችሁ ማለት ነው ለናንተ ላሰግዳችሁ ሶላትን ሊያለሟችሁ ሊያስተምሯችሁ እንዴት እንደሚሰገድ ማለት ነው ይሄ ለታዕሊም ወይም ደግሞ ለማስተማር ሶላት መስገድ እንደሚቻል ይጠቁመናል ማለት ነው ወይም ደግሞ لحلول البركه في منزلكم ማለት ነው ቤታቸው በረከት እንዲያርፍላቸው ረሱላችን አለይሂ ሰላም በመስገዳቸው እዛ ቤት ውስጥ በረከቱ እንዲንቧቧ እንዲፈስ ለዚህ ነው ቁሙ ላሰግዳችሁ ያሏቸው አለይሂ ሰላቱ ወሰለም ማለት ነው እና ቁሙ ተነሱ ነው فلا اصلي لكم ላሰግዳችሁ ለናንተ አሏቸው قال انس بن مالك قال رضي الله عنه فقمت قمكون ይላል الى حصير ወደ ሰሌን ማለት ነው ለኛ ወደ ሆነው ሰሌን ቆምኩኝ ይላል حصير ማለት ያው ሰሌን ነው ለነሱ ፍራሻቸው ምንጣፋቸው ነው ያው የተሰራው ከነخل ወይም ደግሞ ከተምር ከዘንባባ እንትን ነው ከቅጠሉ ማለት ነው የተሰራው እንደኛ ያኒ ከእንትን አይደለም ያኒ አይደለም ምቹ አይደለም የተሰራው ከዘንባባ ቅጠል ነው ማለት ነው እና ወደዛ ቆምኩኝ እያለ ነው ወደ ሰሌኑ ማለት ነው ሊያነጥፍላቸው ነው መልእክተኛው አለይሂ ሰላም ባዶ ላይ እንዳይሰግዱ ሊያነጥፍላቸው ማለት ነው ቀድ በርግጥ እስወደ የጠቆረ ወደ ሆነ ጠቁሯል ሚን ጡሊ ማሉ ቢሳ ከመነጠፉ እርዝማኔ የተነሳ ማለት ነው ሚን ጡሊ ማሉ ቢሳ ማለት አይ መስጧሚላ ሊባስ የሚለው ወይም ደግሞ መልበስ የሚባለው ነገር ምን ላይ استعمال ይደረጋል ማንጠፍም ላይ استعمال ይደረጋልና አገልግሎት የሰጠ መሆኑ ከመርዘሙ የተነሳ የጠቆረ ወደ ሆነው ሰሌን ቆምኩኝ ይላል فنضحته አርከፈከፍኩበት ቢማኢን በውሃን ከአርከፈከፍኩበት አጠባ አደረኩት ይላል ያው እንደው አቧራው ምናምን እንትን እንዲል ማለት ነው እንዲለቅ ዛሂሩ እንኳን እንዲለቅ ነضح አደረኩት አፈሰስኩበት ውሃ ያው ነضح ማርከፍከፍ ነው አንዳንድ ጊዜ ማጠብ የሚፈልግበታል فقام عليه رسول الله صلى الله عليه وسلم ያላህ መልእክተኛ በሱ ላይ ቆሙ ማለት ነው በዘበርጡ ላይ ማለት ነው ተመልከቱ ተዋዱአቸውን መተናነሳቸውን ምን ጥሩ መሆን አለበት ጥሩ መነጠፍ አለበት ኃይሉን መልእክተኛው አለይሂ ሰላቱ ወሰለም ዛሬ እኮ አንድ ሱፊ ሼክ ተብሎ እንደ ደህና ምንጣፍ ካላስቀመጠህ እኮ አደብ ጣሰህ ምናምን የምትባልበት ሁኔታ አለ ካለህ እርግጥ አድርግላቸው ለአህሉል ኢልም ለመልካሞቹ ጥሩ ነው ግን ከሌለ እንትን መባል የለብህም ተቸገረህ መምጣት የለብህም ማለት ነው ተበድሮ የሚያመጣል ይሄ መሆን የለብ ያለውን ነው ማቅረብ ያለብህ ማለት ነው እና በሱ ላይ ቆሙ ነው አለይሂ ሰላቱ ወሰለም ወሰፈፍቱ እኔ ሶፍ አደረኩኝ ወልየቲሙ የቲሙም ይላል አንድ የቲም ለአቅመ አዳም ያልደረሰ ህፃን ልጅ ወራአሁ ከነብያችን ሰለላሁ ዐለይሂ ወሰለም ጀርባ ሶፍ አደረግን ይላል ያ የቲሙ ዱመይራ ተብሎ ይጠራል ዱመይራ ነው የሚባለው ረዲየላሁ ተዓላ አንሁ እና እኔና እሱ ሶፍ አደረግን የት ወራአሁ ከሳቸው ጀርባ ሶፍ አደረግን ይላል እንግዲህ ሁለትና ከዛ በላይ ቁጥር ያላቸው መኡሞች ከሆኑ ከኢማማቸው ጀርባ ነው መሆን ያለባቸው ከኢማማቸው ወራአ ነው መሆን ያለባቸው እንጂ ከቀኝ በኩል መሆን የለባቸው አንዳንድ ሰዎች አሁን ሁለት ሆነው ከቀኝ በኩል ከኢማማቸው ይሆናል ይሄ አይደለም ይሄ ትክክል አይደለም ከኢማማቸው ጀርባ ነው መሆን ያለባቸው ሶላታቸው ባይበላሽም ያኒ መሽሩዕ እና የረሱላችን ሰለላሁ ዐለይሂ ወሰለም ሱና ሁለትና ከዛ በላይ የሆኑ ወንዶች ከሆኑ ከኢማም ጀርባ መሆን አለባቸው ነው ወልአጁዙ አሮጊቲቱ ደግሞ ወይም ደግሞ ባልቴቲቱ ማለት ነው ሙለይካ አያቱን ነው ረዲየላሁ ዐንሃ ሚን ወራኢና ከኛ ጀርባ ቆመች ይላል ከኛ ጀርባ ቆመች ሴት ደግሞ ከወንድ ጋር ሶፋ አትሰራም ለምን ባሏ አይሆንም ለምን ልጅ አይሆንም ከወራኡ ነው ከጀርባው ነው የምትቆመው ማለት ነው ይሄ ብቻዋንም ብትሆን በቃ ከጀርባ ነው የምትቆመው እንጂ ሶፋ አትሰራም አሁን ሐላ አነስ ኢብኑ ማሊክ ረዲየላሁ ዐንሁ የልጇ ልጅ ነው አጅነቢ አይሆንባትም ያንኛውም ደግሞ የቲም ነው ለብሉግ አልደረሰም ገብቷል
የሚቻል ቢሆን ኖሮ ሶፍ ታደርግ ነበር ማለት ነው። ነገር ግን ሴት ልጅ ብቻዋንም ትሆን ሌሎችም አካላቶች ይኖሩ ከባሏ ጋር ለምን አይሆንም ከጀርባ ነው የምትስተለፈው የሚለውን ከዚህ እንረዳለን ማለት ነው። فصلى لنا لن يسجدوا ማለት አሰገዱን ነው ረካዓተይኒ ሁለት ረካዓ አሰገዱን ثم انصرف ከዛም አስተላመቱ መልእክተኛው አለይሂ ሰላቱ ወሰለም በማለት ይናገራል ማለት ነው። ወሊ ሙስሊሚን ኢማም ሙስሊም የዘገቡት ደግሞ ለሆነው አን ረሱላህ ሰለላሁ ዐለይሂ ወሰለም ያላህ መልእክተኛ ሰላ ሰገዱ ቢሂ በሱ ማለት በአነስ ኢብኑ ማሊክ ረዲየላሁ ዐንሁና ወቢኡሚሂ በእናቱም በቅንፍ ውስጥ አው ኻለቲሂ ሸክ ምን ራዊ ስለሆነ ነው ወይም ደግሞ ባክስቱ በእናቱ የሚለውን ነው ራጅህ የሚያደርጉት በእናቱ ወይም ደግሞ ባክስቱ ሰገዱ መልእክተኛው አለይሂ ሰላም ማሰገዷቸው ነው። ይሄ ራሱን የቻለ ቀድያ ነው። ይሄ ራሱን የቻለ ቀድያ ነው። እነሱ ቤት ነው እና አነስ ኢብኑ ማሊክ ረዲየላሁ ተዓላ አንሁ ቤት ነው። ያንኛው ደግሞ አያቱ ቤት ተሄዶ ነው ማለት ነውና በእናቱ ወይም ደግሞ ባክስቱ ሰገዱ ቃለ አነስ ኢብኑ ማሊክ አለ ረዲየላሁ አንሁ فاقامني አቆሙኝ አለ አየሚኒሂ ከቀኛቸው አቆሙኝ ከኢማም እንግዲህ አንድ ግለሰብ ከሆነ ከኢማም ስትሬት ሆኖ ነው መቆም ያለበት። ያው በሻፊዒያው እንኳን ትንሽ ወደ ኋላ ይበልላል። ነገር ግን እንደ ሐዲሱ እኩል ሆኖ ነው መቆም ያለበት። ለምን አብዱላህ ኢብኑ አባስ ረዲየላሁ ተዓላ አንሁ አንድ ጊዜ ከመልእክተኛው አለይሂ ሰላቱ ወሰለም ጋር ሶላት ጀመርኩኝ ይላል። ያው ሱና ሶላት ነውና ከሳቸው ተአኹር አደረኩኝ ትንሽ ወደ ኋላ አልኩኝ ይላል። እና እሳቸው ጉትት አድርገው እኩል አደረገ ፈጃአለኒ ሒዛአሁ ይላል እስሬት አደረጉኝ ይላል። ከዛም በኋላ ቀስ ብዬ ተአኹር አደረኩኝ ወደ ኋላ ዘገዩኝ አለ። ከዛም በኋላ ካሰላመቱ በኋላ መልእክተኛው አለይሂ ሰላም ምንድነው ነገሬ እኔ አቀርባለሁ ከኔ እኩል አደርጋለሁ አንተ ደግሞ ወደ ኋላ ትላለህሳ ብለው ሲጠይቁት እንዴት የተከበሩ የአላህ Subhanahu Wa Ta'ala ነብይ ሆነው እንዴት ማን እኔ ከርሱ ጋር ልስተካከል እንዴት ይበቃልኛል እንዴት ይፈቀድልኛል ብሎ እሳቸውን ሀያ ከማድረግና ከማክበር አኳያ ማለት ነው ሲላቸው ያው መልእክተኛው አለይሂ ሰላም ዱዓ አደረጉለት اللهم فقهه في الدين وعلمه التأويل ብለው ዱዓ አደረጉለት ይባልና አላ ኩሊ ሐል ከኢማም ስትሬት ነው መቆም ያለበት አንድ ሰው ከሆነ وأقام المرأة ሴቲቱን ደግሞ አቆሙ ማለት የአነስን እናት ማለት ነው ኡሙ አነስ ረዲየላሁ ተዓላ አንሃ አቆሙ የአነስ እናት ማን ነው የሚባሉት ብለናል ስማቸው ካሁን በፊት አሳልፈናል። አንድ ጊዜ መተው ጠይቀዋል ጥያቄ ረሱላችንን ሰለላሁ ዐለይሂ ወሰለም ኡሙ ሰለማ ባለችበት ጠይቀው ኡሙ ሰለማ አይደለች ኡሙ ሰለማ ረዲየላሁ አንሃ ከነብያችን አለይሂ ሰላም ባለቤቶች አንዷ ናቸው። ኡሙ ሱለይም ነው የሚባሉት የአነስ ኢብኑ ማሊክ እናት ኡሙ ሱለይም ይባላሉ። نعم فهل على المرأة غسل إذا احتلمت ብለው የጠየቁት ማለት እዛን ጊዜ نعم እና የአነስ እናት ረዲየላሁ ተዓላ አንሃ ኡሙ ሱለይም ይባላሉ እና المرأة وأقام المرأة ሴቲቱን አቆሙ ማለት የአነስ እናት ነው خلفنا ከጀርባችን አቆሙ ከልጇ ጋር እንኳን አልተሰለፈች። ስለዚህ ሴት ከሆነች ከኢማም ጀርባ ነው የምትሰለፈው ነው። من فقه الحديث ከዚህ ሐዲስ ከመናገኘው ፍቅህ አንደኛው አላፍቶሉ በላጩ في موقف المأمومين በማእሙሞች መውቂፍና መቆሚያ አን يكونوا خلف الإمام ከኢማም ጀርባ መሆናቸው ነው ከኢማም ጀርባ ነው የሚሆኑት ማለት ነው። ሁለትና ከዛ በላይ ከሆኑ አንድ ሰው ከሆነ ግን ከቀኝ በኩል እኩል ሆኖ ይቆማል ነው። አሳኒ ሁለተኛው موقف المرأة የሴት ልጅ መቆሚያ يكون ይሆናል ሶፈን ዋሂደን አንድ ሶፍ ይሆናል አንድ ራስ ሌላ يعني فإن كنا ከሆኑ አክثر من واحدة ከአንድ በላይ ከሆኑ ሶፈፍና ከርጃል ልክ እንደ ወንዶች ሶፍ ይሰራሉ። አንድ ከሆነችም ብቻዋን ሶፍ ትሰራለች ማለት ነው እንጂ ከወንዶች ጋር አብራ ምን አትልም ማለት ነው አትደረብም። الثالث ሶስተኛው جواز الجماعة በጀማዓ መስገድ እንደሚቻል ነው። في النوافل المطلقة ልቅ በሆኑ ሱናዎች ውስጥም والمقيدة የተገደቡ በሆኑ ሱናዎች ውስጥም ማለም ተኩን እስካልሆነች ድረስ አደተን ዳኢመተን ዘውታሪ ወይም ቋሚ ሆነ ልምድ የዚህን ጊዜ ፈላይ ሽራ አይደነገግም ቋሚ ልምድ እንዳይደረግ እንጂ አንዳንድ ጊዜ በሱና ሶላቶች ላይ ብንከታተል ችግር የለውም። ራቲባውም ላይ ይሁን ለምሳሌ አሁን የዙሁርን ባል እያሰሰግዱ ብትከታተሉ ችግር የለውም። ግን አደተን ዳኢማ ተደርጎ እንዳይያዝ ማለት ነው። እዚህ ላይ መልእክተኛው አለይሂ ሰላም ሙጥለቅ በሆኑ ሱና ላይ ነፍል ሶላት ላይ ጀማዓና ብቅተዋል ቆሙ እንስገድ ብለው አሰግደዋቸዋልና ማለት ነው። አራቢው አራተኛው ጥቅም استحباب ተወዳጅ መሆኑ ነው። ኢጃበት ዳኢ ጠሪ የሆነን አካል ወይም ደግሞ ጋባዥን መርሃባ ማለትና ለጥሪው ምላሽ መስጠት
لا سيما بتليما من يحصل የሚገኝ ከሆነ بإجابتهم እነሱን መርሃባ በማለት يعني ጀብሩ ቁሉብህም ልቦቻቸውን ማለት ነው መጠገን የሚገኙ የሆኑ አካላቶች ከሆኑማ እነሱን መርሃባ ብሎ መሄዱ ሙስታሐብና ተወዳጅ ነው። አሁን ለምሳሌ አሮጊቶች፣ አቅመ ደካማዎች እነዚህ የተከበሩ ሰዎችን ጋብዘው ሲሄዱላቸው ደስ ይላቸዋል፣ ልባቸው ይጠገናል ማለት ነው አይደል? ባለ ሀብት ከሆነ እንኳን ባይመጣ ምን አሻኝ ብሎ ምንም ላይመስለው ይችላል። ገብቷል? ለሱም ቢሆን መሄድ አለብህ። ግን ልባቸው ደግሞ ያኒ መጠገል ላለበት አካላቶች ደግሞ በጣም እስቲባቡ ተወዳጅነቱ የጠነከረ ይሆናል ነው። የሰርግ ጥሪ ከሆነ መቼም የዑለማዎች ኢጅማ አለ፣ ዋጅብ ነው ጥሪን ማክበር። ومن لم يجب الدعوة فقد أصاب القاسمي ብለዋል መልእክተኛው አለይሂ ሰላቱ ወሰለም። ወደፊት አላህ ካለ ኪታቡን ኒካህ ላይ የምንቀራ ይሆናል ማለት ነው። ሰርግ ተጠርተህ መቅረት አይፈቀድልህም። ባይሆን ጥሪ ሙስሊም መሆን መቻል አለበት። እዛ ቦታ ላይ ሙንከራቶች፣ ሐራሞች መሳሰሉት ነገሮች እንዳይኖሩ እነዛ ነገሮች ከሌለው መሄድህ ግዴታ ነው። አልየቲሙ የቲም የሚባለው እንግዲህ ለአቅመ አዳም ያልደረሰ የሆነ ወንድ ልጅ ማለት ነው። ሴት ከሆነች ደግሞ እንደዚሁ ለአቅመ ሔዋን ያልደረሰች ማለት ነው። ከደረሱ በኋላ ከሆነ የቲምነት የለም። ላ ዩትመ بعد احتلام ولا سمعت الى الليل ብለዋል መልእክተኛው አለይሂ ሰላም። ከእህትላም በኋላ የቲምነት የለም። እንደዚህ እስከ ሌሊት ድረስም ደግሞ ዝምታ የለም ነው። قيل ተብሏል። هوሱ ዱመይራ ተብሎ ይጠራል። ጀዱ ሁሰይን ኢብኑ አብዱላህ በኒ ዱመይራ የሁሰይን ኢብኑ አብዱላህ በኒ ዱመይራ የሚባለው ሰውዬ አያት ነው። ይሄ የቲሙ ማለት ነው ዱመይራ የሚባለው። ናም እና አነስ ኢብኑ ማሊክ እና እሱ ከነብያችን አለይሂ ሰላም ጀርባ ቆሙ። ሙለይካ ደግሞ የአነስ ኢብኑ ማሊክ አያት ከጀርባቸው ቆመች ነው። الحديث الحادي والسبعون 71ኛው ሐዲስ عن ابن عباس رضي الله عنهما ከአብዱ ላህ ኢብኑ አባስ ተይዞ قال ተከታዩን ብለዋል። ቢቱ አደርኩኝ አለው እንደ ኻለቲ አክስቴ ዘንድ አደርኩኝ ይላሉ። ኻለት ማለት እንግዲህ የእናትህ ስትሆን ነው። የአባትህ ከሆነች አመት አማህ ትባላለች ማለት ነው። እንደ ኻለቲ አክስቴ ዘንድ አደርኩኝ መይሙና ተብላ የምትጠራው ዘንድ ማለት ነው። መይሙና ቢንት አልሐሪስ ትባላለች። የረሱላችን አለይሂ ሰላም የመጨረሻ ባለቤታቸው ነች ማለት ነው። እና እሷ ዘንድ አደርኩኝ አሉ። እኔ والله اعلم ብቻ የነብያችን ሰለላሁ ዐለይሂ ወሰለም ሶላት ሊከታተሉ ነው ይባላል። አብዱላህ ኢብኑ አባስ እዛ ያደሩት ለይስ በምን መልኩ ነው የሚሰግዱት የሚለውን ሊከታተሉ ነው እሷ ዘንድ ያደሩት ይባላል። ይሁንና ያኒ ባል ቢኖርም እንኳን ባልና አዛ ማድረግ እስከሌለበት ድረስ መሐሪሞቻችን ዘንድ ብናደር ችግር የለውም። ወጣል እነሱን አዛ ማድረግ ካለበት ግን አለመሄዱ ለምሳህን ቤታቸው ጠባብ ከሆነች ትንሽ ያስቸግራል። ተፈላጊ አይሆንም መጥሉብ አይሆንም። ነገር ግን ይሄ ነገር ከሌለበት ለምሳሌ አሁን በሐይድ ወቅት ከሆነ ያኒ ጅማ በማድረጉበት ሰዓት ላይ እነሱ አዛ ማድረግ በማይኖርበት ሰዓት ላይ ብትሄድና ብታደር ችግር የለውም መሐሪሞች ዘንድ ማለት ነው። فقام النبي صلى الله عليه وسلم ነብያችን ቆሙ ይላል ላይ ተነስተው ለሶላት الليل يصلي ሊሰግዱ من الليل ከሌሊቱ ሊሰግዱ ቆሙ ይላል። فقمت እኔም ቆምኩኝ አሉ። ወጣቸውን አደረጉና አንየሳሪህ ከግራ በኩል ቆምኩኝ አሉ። አላወቁም ሁክሙ ከቀኝ መቆሙን አላወቁም። አብዱላህ ኢብኑ አባስ ረዲየላሁ ተዓላ አንሁ እና ስላላወቁ ከግራ በኩል ሄጄ ቆምኩኝ አሉ። فاخذ براسي ራሴን ያዙኝ መልእክተኛው አለይሂ ሰላቱ ወሰላም فاقامني አቆሙኝ። አንየሚንህ ከቀኝ በኩል አቆሙኝ። እንደዚህ አዞሩና ከቀኝ በኩል አደረጉኝ ይላል። እንዲህ አይነት ሐረካ እንግዲህ ለመስላሃት የሶላት እስከሆነ ድረስ ምንም ችግር የለውም። ናም እና ከቀኛቸው አቆሙኝ የሚለው ስትሬት መሆኑ ነው። ያኒ ሰዋአን እኩል መሆኑ ነው የሚያመላክተው ማለት ነው። ስለዚህ አንድ ሰው ከሆነ ከኢማሙ ከቀኝ በኩል ያኒ እኩል ሆኖ መቆም መቻል አለበት ነው። من فقه الحديث ከሐዲስ ከምናገኘው ፍቅህ አንደኛ አልአፍዶሉ በላጩ للمأموم الواحد ላንድ ተከታይ አን የኩነ መሆኑ ነው። አን የሚን الامام ከኢማሙ ከቀኝ በኩል መሆኑ ነው። هذا هو الافضل በላጩ ይሄ ነው። فإن وقف ከቆመ عن شماله ከግራው ቢቆም صحت ሶላቱ ሰሂህ ሆናለች። ከግራውም ቢቆም ትክክል ይሆናል። ለምን حيث لم يبطل النبي صلى الله عليه وسلم ነብያችን ስላላበላሹ ሶላት ኢብኑ አባስ የአብዱላህ ኢብኑ አባስ ሶላት ውድቅ ነው አላሉ። ምክንያቱም ኢህራም አድርጎ የገባው ከግራ በኩል የመጀመሪያ ተበላሽታ እንደገና ጀምር አላሉትም አለይሂ ሰላቱ ወሰለም። ስለዚህ ከግራም ሆኖ ቢሰግድ ሶላቱ ሰሂህ ነው። ግን በላጩ መቆሚያ ከቀኝ በኩል ነው ማለት ነው። ናም الثاني ሁለተኛው ان العمل المشروع የተደነገገ የሆነ ተግባር في الصلاه ሶላት ውስጥ لا يضرها ሶላትን አይጎዳትም። ወለው من غير جنسها ከሶላት ጎሳ ውጭ ቢሆንም እንኳን ማለት ነው። አሁን ይሄ ያኒ ሰውየውን እንደዚህ አንስቶ ከቀኝ በኩል ማድረግ ከሶላት ጅንስ አይደለም።
يعني كركوع كسجود የሚካተት አይደለም ባይሆንም እንኳን ለሶላት ልማት እስከሆነ ድረስ ሶላትን አይጎዳም ለምን የሱ ሶላት يعني ሰሂህ እንዲሆንለት የተስተካከለ እንዲሆንለት እና አፍቶል የሆነውን ነገር እንዲያገኝ ለሌሎችም ደግሞ تعليم ይሆን ዘንድ ነው ይሄን ያደረጉት ሶስተኛ صحة مصافة الذي لم يبلغ ለአቅመ አዳም ያልደረሰ የሆነ ህፃን ሶፍ ማድረጉ እንደሚቻል وحده ብቻውን مع البالغ ለአቅመ አዳም ከደረሰው አካል ጋር ሶፍ ማድረግ እንደሚችል ከዚህ ሐዲስ يعني እንረዳለን ማለት ነው አሁን አነስ ማን ነው አብዱላህ ኢብኑ አባስ ረዲየላሁ ተዓላ አንሁ ልጅ ናቸው የዛን ጊዜ ቡሉግ አልደረሱም ومع ذلك ከረሱላችን ሰለላሁ ጋር ሶፍ ሰሩ ኢዘን ለአቅመ አዳም ያልደረሰም ቢሆን ከኢማም ጋር ሶፍ ቢሰራ ከሌሎችም ጀማዓዎች ጋር ይቻላል ማለት ነው ይሄ ኺላፍ ስላለበት ነው الامام احمد رحمه الله تعالى ሱና ሶላት ላይ ከሆነ ይቻላል ይላሉ ፈርድ ላይ ከሆነ አይቻልም ይላሉ ሱና ሶላት ላይ ይሄው አብዱላህ ኢብኑ አባስ ሶላት ላይ ሙሳፍ አድርጓል ከባሊጎቹ ጋር ፈርድ ላይ ደግሞ አይቻልም ይላሉ ባዕዶቹ ደግሞ ናም ፈርድም ላይ ቢሆን ሱናም ላይ ቢሆን አይቻልም የሚሉም አሉ ገብቷል على كل الاحوال صحيحና ትክክለኛው ሱናም ላይ ፈርድም ላይ ይቻላል ነው ለምን ከተባለ የፈርድ ሶላትና የሱና ሶላት አህካማቸው غالبا አንድ አይነት ነው ለፈርዱ የሆነው ለሱና ይሆናል ለሱና የሆነው ለፈርዱ ይሆናል ገብቷል አንድ ጊዜ ብቻ ዋጅብ ብቻ የሚخص ነገር ሲኖር ለምሳሌ አሁን ከሶላት በኋላ የሚባሉ ዚክሮች ከግዴታ ሶላት በኋላ ነው የሚባሉት ለምን ሐዲስ خاص ስለመጣ ማለት ነው ገብቷል ስለዚህ خاص የሆነ ማስረጃ እስከሌለ ድረስ የሱናው ለፈርዱ ይሆናል የፈርዱ ለሱና ይሆናልና በሱናም ሶላት ላይ ይሁን በግዴታ ሶላት ላይ ሶፍ የሚያደርጉ ይቻላል ማለት ነው الرابع አራተኛው انه ነገሩ ላይ ይሽተረጡ መስፈርት አይደረግም ለصحة الجماعه የጀማዓ ሶላት ትክክለኛ ለመሆኑ አየን ወይል ኢማሙ ኢማም መለየቱ قبل الدخول في الصلاه ሶላት ውስጥ ከመግባቱ በፊት انه ኢማሙ እሱ ኢማም መሆኑን መለየቱ ሸርጥ አይደለም ከገባም በኋላ መለየት ይችላል ማለት ነው አሁን ነብያችን ሰለላሁ ዐለይሂ ወሰለም ሙንፈሪድ ሆነው ነው የገቡት አይደለ ኢማምነትን ለይተው አይደለም ግን አብዱላህ ኢብኑ አባስ መጥተው ከግራቸው ቆሙ አይደለ የዚህን ጊዜ ንያቸውን ከብቸኝነት ወደ ኢማምነት ይቀይሩታል ማለት ነው ገብቷል መጀመሪያ ስትገባ يعني ኢማምነትን ለይተህ መግባት አይጠበቅብህም ማእሙነትህም እንደዚሁ ነይተህ መግባት ላይ ይጠበቅብህ ይችላል ብቻህን ከሆንክ አሁን ብቻህን ስትሆን ብቻህን ሐረም يعني ተሐረማለህ ግን ሌሎች ጀማዓዎች መጥተው ቢቆሙ አብረህ ትዳበላለህ ከነሱ ጋር ማለት ወደ ማእሙነት ተቀይረዋለህ እዛው ንያህን ማለት ነው ፈህም እንደዚሁ ማእሙም ነበርክ ኢማሙ ውዱ ፈታ አንተ ማእሙምን ብለህ ነው የነየትከው ኢማሙ ውዱ ሲፈታ ልትቀየር ነው በኢማሙ استخلاف ይባላል ልትተካ ነው የዚህን ጊዜ ከማእሙምነት ወደ ኢማምነት ንያህ ልትቀየር ነው ማለት ነው ላበስ ችግር የለውም የሚለው ከዚህ ሐዲስ እናገኛለን ነው هذا والله اعلم صلى الله وسلم على نبينا محمد وآله وصحبه